ላለፍ የምፈልገው መልእክት ምንድነው ማየት ማመን ነውና ሁላችሁም መታችሁ ባይናችሁ አይታችሁ እንድትመሰክሩና የዚህ ድል ተጠቃሚ እንድትሆኑ ጋብዛችኋለሁ። እዚህ ወደ ፋስት ጉዞ ትራቨል ኤጀንሲ ስመጣ የመጣሁት የካናዳ ፕሮሰስ ለመጀመር ነበር። ያው የካናዳ ኤምባሲ እውቅና ከሰጣቸው ውስጥ አንዱ የሆነው ፋስት ጉዞ እነሱ ጋር መጣሁኝ። በመጣሁም ሰዓት አሪፍ አቀባበል፣ ቆንጆ መስተንግዶ ነበር ያገኘሁት እና በዛ ሂደት ውስጥ በማማከር ሂደት ውስጥ ወደ ጣሊያን ሀገር ቤተሰብም ስላለኝ ወደዛ አማክራቸው ነበርና ሞር ወደዛ እንዳመዝን ረዱኝ ማለት ነው። ወደ ፋስት ጉዞ በመጣሁበት ሰዓት አሪፍ የሆነ ቆንጆ አቀባበል ነበር ያገኘሁት። በዛም ወቅት መረጃ የተሟላ መረጃ የማግኘት እና ደግሞ ፕሮሰሱ ተጀምሮ እስኪያልቅ በደወልኩበት ሰዓት በማንኛውም ሰዓት በቂ የሆነ መረጃና ሳይሰለቹ ስልክ በማንሳት ሆነ በአካል በመጥራት የተሟላ መረጃ እንዳገኝ ረድተውኛል። በመጨረሻም ወደ ኤምባሲ በምገባበት ወቅት ማሟላት ያለብኝ ሪኳየርመንቶችና መከተል ያለብኝን ህጎች በደንብ አድርገው ስላስተማሩኝ ስላስረዱኝ በበቂ ሁኔታ ስልጠናውን ስላገኘው ቪዛዬ ተሳክቶልኛል። ቪዛዬ ተሳክቶ እዚህ ደረጃ ስለደረስኩ በጣም የፋስት ጉዞ አባላትም አመስገን እፈልጋለሁ።